ሰላም ሰላም ውድ መቅደስ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁልኝ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ውድ መቅደስ ዩቲዩብ ተከታታዮች ሰላማችሁ ብዝት ይበልልኝ እና ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ያለሁ እግዚአብሔር ይመስገን። ዛሬ መጣሁላችሁ የማይፈልጋችሁ ወንድ ምን አይነት አክት ያሳያችኋል የሚለውን ባጭሩ ለማስረዳት ያህል ነው። የእውቀቴን ያህል ማለት ነው። የሰው ልጅ ግዴታ በራሱ መድረስ የለበትም፣ በራሱ መፈተን የለበትም። ከሰዎች እንማራለን፣ ከሰዎች ብዙ ነገር እናያለን። ዝም ብለው በቃ አለ አይደለ ወደድኩሽ እንዳላት ሁሉ ገብታ መከራዋን የምታይ ምናምን ነገር ማለት ይወዳታል አይወዳትም የሚለውን ሳታረጋግጥ ትገባና ወይ ለሆነ ነገር ፈልጓት ሊሆን ይችላል፣ ለሆነ ጥቅም ፈልጓት ሊሆን ይችላል። ለገንዘብ ብቻ ሳይሆን የሰው ልጅ ብዙ ነገሮች ጥቅሞች ፈልጉ ወደ እናንተ ይመጣ ማለት ነው። እና ያን ነገር እንዴት አድርገሽ ታውቂያለሽ የሚለውን ነው ይዤላችሁ የመጣሁት። አንደኛ ደረጃ ለነገ ምስት ሊያደርግሽ ያሰበ ወንድ፣ ለቁም ነገር የፈለገሽ ወንድ ለጊዜያዊ ነገር የሆነ ይጠይቅሻል ማለት ነው። የጊዜያዊ ነገር ስልሽ በቃ የሆነ ይጠይቅሻል። ከዛ በኋላ እምቢ ስትዩ አኩርፎ በዛው ካጠፋ በዛው ከሄደ ያን ለጊዜያዊ ነው የፈለገሽ ማለት ነው። አንቺ መለማመጥ የለብሽም። እንደዚህ ያለ ወንድ ሲጀመር ቢቀርም ቢመጣ ምንም ላንቺ ምንም ነገር አይጠቅምሽም። ስለዚህ እንደዚህ ያለ ወንድ እሺ ብለሽ ብታምነት እና ያን ነገር እንኳን ብትፈጽሙ ራሱ ያን ነገር ስተመስፈጽሙ ነገር ሊንከባከብሽ ይችላል፣ ጥሩ ነገር ሊያሳይሽ ይችላል። ግን እንደዛ በዛ ማለት በቃ እሺ ችግር የለውም የት ይሄድብናል ምናምን ነገር ብሎ ግን ከአንቺ ጋር የሚቆይ ከሆነ አንቺ ጋር የሚያሳልፍ ብዙ ነገር የሚያሳልፍ ከሆነ አንቺ እሺ እስከምትይ ድረስ የአንቺ ፍቃድ መጥቶ ውስጥ የሚጠብቅ ከሆነ እስከ ጋብቻም ካልሽው የአንቺን ቃላት የሚያከብር ከሆነ በዚህ ብቻ ሊለይሽ አይችልም ማለት ነው። አንቺ ያንን ነገር ስለከለከልሽው አሁን ፈጥነናል ምናምን ብለሽ ስለከለከልሽው ትቶሽ አይሄድም ማለት ነው። ግን ለጊዜያዊ አንቺን ለጥቅም ብቻ ፈልጉ ነገር ከሆነ ያው ነግሬያችኋለሁ፣ ቅድም እንደገለጽኩላችሁ ጥቅም ስላችሁ ገንዘብ ብቻ አይደለም የሰው ልጅ ማለት ነው የሚቀርባችሁ። ገንዘብ ፈልጉ አይደለም፣ ጥቅም ሲባል በብዙ ነገር አለ ማለት ነው። እና እናንተ ጋር የሆነ ነገር አሳልፎ ከዛ በኋላ ያንን ነገር ካሳለፈ በኋላ መፈጠራችሁንም ሊረሳው ይችላል፣ ላያስታውሳችሁ ይችላል ማለት ነው። ሴት ልጅ ግን ይባላል ሴት ልጅ ያው እንዲሁም ይበልጥ ለሱ ፍቅር ያድርባታል ይባላል ማለት ነው። ሳይንሶች ያጠኑ ሰዎች ምናምን እንግዲህ እንሰማለን እና እናንተ አለፍላጎታችሁ እንደዚያ ነገር እሱ አኩርፎኛል፣ በቃ እሱ ሂዶ ሊቀር ነው፣ እሱ አይፈልገኝም፣ እንደዚህ ካላደረኩለት እሱ ፍላጎቱን ያጣብላችሁ እናንተ ክብራችሁን አትጡ። ሴት ልጅ ክብሯን ስትጠብቅ ነው በማንኛውም ነገር ክብሯን ስትጠብቅ አነ ክብሯ የሰው ልጅ ክብር ማለት በቃ ራስን ጠብቀሽ መኖር ማለት ነው። ከሁሉም ነገር ራስን ጠበቅ አድርገሽ መኖር ማለት ነው። ሴት ልጅ ደግሞ እንደዛ ስትሆን ነው የሚያምርባት ማለት ነው። ራሷን በቃ ከሁሉም ነገር ጠብቃ ስትኖር ነው የሚያምረው። እና ራሳችሁን ጠብቃችሁ እንደዚህ ስላላችሁ እንደዚህ እምቢ ስላላችሁት ብቻ አኩርፎ የሄደ ወንድ እናንተን አይወዳችሁም ማለት ነው። አይወዳችሁም። እንደዚህ ከእርሽኝማ ብሎ በዛ የሚቀር ከሆነ እናንተን አይወዳችሁም። ለቁም ነገር አይደለም የፈለጋችሁ ማለት ነው። የዋናተ ጋር አሳልፎ ይሆናል እና ደግሞ በቃ የሆነ ሳያኮርፍ ግን አብራችሁ ካቆየ አብራችሁ በቃ ይሆናል አይደለ ብዙ ነገር አለ ታግሶ ካቆየ የእውነት ይወዳቸዋል ማለት ነው። ፍቅሩ ምንም ነገር ሳይቀንስበት
ካቆየ ይወዳችኋል፣ ያፈቅራችኋል ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ የማይፈልጋችሁ ወንድና የእናንተን ፍላጎት ለሌለው ወንድ የሚያሳውቅበት ምንድን ነው? አፈቅርሻለሁ ይልሻል፣ ግን ላንቺ ማለት በተግባር አታዩም። ባፍ ነው እንጂ በተግባር ምንም ነገር የምታይበት ነገር የለም ማለት ነው። ግን ባፉ ግን ወይ አፈቅርሻለሁ ይላል ወይ የፍቅር ቃላቶችን ምናምን ሊጠቀም ይችላል። ግን በተግባር ምንም ነገር የምታይበት ነገር የለም ማለት ነው። በተቀጠረው ሰዓት አይደውልም ወይ በዚህ ሰዓት አግኝሻለሁ ብሎ አያገኝሽም ማለት ነው። በዚህ ሰዓት እደውላለሁ ብሎ አይደውልም። እደውላለሁ ብሎ ጭራሽ ይረሳሻል ማለት ነው። ይረሳሻል እና ከልቡ ያለ ሰው እደውላለሁ ብሎ መቼም ሊረሳ አይችልም። ስለዚህ እና ማለት ነው እንደዚህ የሚያደርግ ከሆነ ያው ቆም ብላችሁ ማሰብ አለባችሁ ማለት ነው። ግንኙነቱን አቁሙት ማለት ምናምን ሳይሆን በቃ ቆም ብላችሁ ለራሳችሁ ጊዜ ስጡ። እንደዚህ የሚያደርጉ በቃ እናንተ እርግጠኛ እስከምትሆኑ ድረስ ቆም ብላችሁ ማሰብ አለባችሁ። ማሯሯጥ የለባችሁም ማለት ነው። እና በቃ አለ አይደለ አንቺ ብቻ እንድትደውይለት ደግሞ ይፈልጋል። የሆነ ተፈላጊነት እንዲሰማው ማለት ነው። ይሆናል የማይወድሽ ወንድ በምን ነው የምታውቂበት? እሱ ተፈላጊነቱን በቃ ይሆናል አይደለ? አንዳንድ ጊዜ እኮ አንቺም ትደውያለሽ፣ እሱም ይደውላል፣ አንቺም መልሰሽ ትደውያለሽ። እሱን ብቻ ጠብቂ እያልኩ አይደለም፣ ግን አብዛኛውን አንቺ መደወልና እንትን ማለት ከዛ ደግሞ ስትደውይ ደግሞ ስራ ሆኜ ነው ምናምን ጨቀጨቅሽኝም ሊኖርበት ይችላል ማለት ነው። እንዴ ዛሬ እኮ በጣም ነው የደወልሽ ስትደውይ ዋልሽው ምናምን ጨቀጨቅሽ ሊልሽም ይችላል ማለት ነው። ምክንያቱም በቃ የሆነ ተፈላጊነቱን እንትን እያልሽለት ነው አንቺ ማለት። ከዛ አንቺ ደግሞ እሱን እያሳደርሽ ትሄጃለሽ። ፍቅሩ እያደረብሽ እየጠናብሽ ይሄዳል ማለት ነው። እና እንደዛ ሊያደርግሽ አይችልም የሚወድሽ ወንድ። አንዴ ደውለሽ እንኳን ካጣሽው መልሶ ይደውላል። መልእክት ወይ አልመቸኝ ብሎ ነው ስራ ሆኜ ነው ብሎ ወይ ሊጽፍልሽ ይችላል። ደህና ነሽ ወይ ብሎ መልእክት ሊያስቀምጥልሽ ይችላል እንጂ እንደደወልሽለት አይቶ ጸጥ የሚል ከሆነ እንደጻፍሽለት አይቶ ጸጥ የሚል ከሆነ ይሄ መስመር እንትን ማለት አለብሽ ማለት ነው። እና ወረታዊ በቃ ይሆናል አይደለ? ሶስተኛው ደግሞ መልእክት ተልተው አይመልስም። መልእክት ስታደርጊለት ተሎ አይመልስም። መልእክትም በቃ እንትን አይልም። ወዲያው ስትገናኙ መጀመሪያ ጊዜ ስትገናኙ ሊደውል ይችላል። እሺ እስከምትዩ ድረስ ሊደውልልሽ ይችላል። በቃ የሆነ ቀኑንም ማታውንም በቃ ከሰዓትም ሊደውልሽ ይችላል። ማታም ሊደውልሽ ይችላል። በላሽም ጠጣሽም ሊኖረው ይችላል ማለት ነው። ያንን ነገር ደግሞ ያከትማል ማለት ነው። ያንን ነገር ደግሞ ያቆመዋል። ምክንያቱም በቃ ይሆናል አይደለ? ፍቅሩ እውነተኛ ፍቅር አይደለም። እውነተኛ ፍቅር አይደለም። እና ደግሞ አሁን እኔ እንደዚህ እንዳልኳችሁ እኔ እንደዚህ እንደዚህ ያው ቆም ብላችሁ እንድታስቡበት ነው እንጂ ሰው ስላልደወለ ብቻ ስላላወራችሁ ብቻ አይወዳችሁ ማለት አይደለም። በእርግጥ ግን ቆም ብላችሁ ማየት አለባችሁ ማለት ነው። በቃ እናንተ ካልፈለጋችሁት የማይፈልጋችሁ ከሆነ እናንተ ካልደወላችሁለት የማይደውል የማያስታውሳችሁ ከሆነ እናንተ ቆም ብላችሁ ማየት አለበት እላችኋለሁ። ስራ የሚበዛበት ምናምን ከሆነ ደውለሽም ልታገኙ ትችያለሽ። ግን ሁሌ አንቺ ደዋይ መሆን የለብሽም። ሁሌ አንቺ ደዋይ፣ ሁሌ አንቺ ጠፋህም ባይነት ሆኔ ከሆነ ግን ይሄ ችግር አለ ማለት ነው። እሱ እየሸሸሽ አንቺ እንትን እያልሽ ነው። እና የሚወዳቸው ወንድ ሲጀመር እንኳን ሚስኮል አይቶ ጸጥ ለማለት ይቅርና ሳይደውልልሽ ከዋለ ራሱ በጣም ነው እንትን የሚለው ማለት ስራ በዝቶበት ተጨናንቆ እንኳን በዚህ ጭንቀቱን እንኳን ሜሴጅ ይጽፍልሻል። እንዴት ስራ በዝቶብኝ ነው፣ እንዳትጨነቂ፣ እንዳታስቢ፣ ዛሬ ላልደውልልሽ እችላለሁ፣ ላታገኝኝ ትችላለሽ ብሎ ይደውልሻል። ምክንያቱም የሚሰማሽን ስሜት ያውቃልኝ። የሚወድሽ ወንድ አንቺ የሚሰማሽን ስሜት እሱም ይሰማዋል ማለት ነው። እና በዚህ ማወቅ ትችላላችሁ። በዚህ ማወቅ ትችላላችሁ ማለት ነው። የማይወዳቸውን ወንድ
እውነቴን ነው ማለት አንድ ሰው የኔ ናት ብሎ ካሰበ የኔ ናት የትም አትሄድም ብሎ ምናምን ነገር ካሰበ በእርግጥ የእሱ መሆኑን ካረጋገጠ በኋላ የሚጠፋ ሰው አለ ማለት እሺ ብለሽ የእሱ ነሽ በቃ የእሱ ነኝ ብለሽ የእሱ ነው ብሎ የኔ ናት ብሎ ካረጋገጠ የሚጠፋ ሰው አለ። ግን ማለት እውነተኛ ፍቅር ያለበት እውነተኛ አንቺን የሚወድ ከሆነ እንዲሁም እየተንከባከበሽ በቃ እንደዛ ነው እንጂ እና ልክ አንቺ ፈላጊ እንደሌለሽ ሁሉ አንቺ እየተከተልሽ ደግሞ የአንቺ ፍቅር እየጨመረ የሱ እየቀነሰ ይሄዳል ማለት ነው። እና ሴቶች እንደዚህ ያለ ምልክት ሲያሳያችሁ ወንዶች እናንተ ደግሞ መለማመጥ የለባችሁም ማለት ነው። ፈጣሪ ትዳርን የሚሰጠው ፍቅረኛን የሚሰጠው ፈጣሪ ስለሆነ በፈጣሪያችሁ ተመክታችሁ በቃ ያ ሰው ወደ እናንተ ካለው የትም አይሄድም፣ ይመጣል። ሲመጣ ሁሉ ተቀበሉት ሳይሆን ማለት እየጎዳችሁ እያሰቃያችሁ ምናምን ነገር በመጣ ሰዓት ሁሉ ተቀበሉ ሳይሆን እድል ትሰጡታላችሁ፣ የተወሰነ እድል ትሰጡታላችሁ፣ ታዩታላችሁ ማለት ነው። ያው ለሰው ልጅ እድል መስጠት በጣም ደስ የሚል ነገር ነው። መታገስ በጣም ደስ የሚል ነገር ነው እና ግን ይሄን ምልክት ካያችሁበት ደግሞ ቆም ብላችሁ እናንተ ራሳችሁን እንዳትጎዱ ሆናችሁ ከሱ ጋር ለመቆየትም ካሰባችሁ ራሳችሁን በማይጎዳና መልኩ እንትን ማድረግ ትችላላችሁ ማለት ነው። ራሳችሁን አሳልፋችሁ ከመስጠታችሁ በፊት ቆም ብላችሁ ማሰብ አለባችሁ። ሰው ስደት ላይ ያላችሁ ራሳችሁን እየጠበቃችሁ ማለት ነው። ስደት የምትገኙ እህቶች እና ያው እንግዲህ ለወንዶች ደግሞ መመለሳለሁ ማለት ነው። እሰራላችኋለሁ፣ ለወንዶችም እሰራላችኋለሁ። የማትፈልጋችሁ ሴት ምን አይነት ጸባይ እንደምታሳያችሁ እሰራለሁኝ። አብረን ስለነበርን አመሰግናለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። እኔ መቅደስ እህታችሁ ነኝ እና ገና ጀማሪ ስለሆንኩኝ ገና አዲስ ዩቲዩበርም ስለሆንኩኝ ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ።